መርሃባ እኔ እስሜ ጠጅቱ። ሰላም ቤተሰብ እንዴት ናችሁ? በዚህ ቻናል አረበኛ በቀላል አማርኛ እንማማራለን። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ደግሞ ቪዲዮ ላይክ በማድረግ ጀምሩት። ሼር በማድረግ አበረታቱኝ። ስለምታበረታቱኝም በጣም ነው የማመሰግናችሁ ቤተሰብ። አይዞሽ በርቺ ስለምትሉኝ ምስጋና ከልብ ነው። እናም አይዟችሁ እናንተም አረበኛ በሂደት ትለምዳላችሁ ማለት ነው። አትፍሩ፣ ቀላል ነው። መጀመሪያ ላይ ቢያደናግርም ግን እያደር ትለምዳላችሁ። እና አሁን ከእናንተ የምጠበቀው በዛሬ ቪዲዮ ይዤላችሁ የመጣሁት እንግዲህ ከጽዳት ጋር እንዲሁም ከምግብ አሰራር ጋር ምግብ ስንሰራ ምን እንባላለን፣ ምን እንጠየቃለን፣ እኛስ ምን እንመለሳለን፣ ምን ስትጠይቀን ለምሳሌ አብዛኛው እንግዲህ ማዳሞች ቢሰሩ ምግብ እኛንም ያዙናል አይደል? ስለዚህ ለዛ መፍትሄ ይሆናል ብዬ አስቤያለሁ። የዛሬ ቪዲዮ እስከ መጨረሻው በማየት አበረታቱኝ። ላይክ እያደረጋችሁ እንዳትረሱ። ወደ ትምህርታችን እንግዲህ መጀመሪያ ላይ ትጠራናለች፣ ማዳማችን ትጠራናለች። አቤት ለማለት ብንፈልግ ናአም እንላለን ማለት ነው። ስትጠራን አቤት ለማለት ናአም እንላለን። የሆነ ነገር ታዘን ደግሞ እሺ ለማለት ምን እንላለን? ጣይብ እንላለን ማለት ነው። እንግዲህ በመጀመሪያ ላይ ይዤላችሁ የመጣሁት በጥያቄ ሁኔታ፣ ለምሳሌ ጥያቄ ስትጠይቀን ጠራችን አይደለ? አንቺ የት ነሽ ስትለን አንቲ ወይነች፣ አንቲ ወይነች። ለወንድ ደግሞ እንተ ወይነክ፣ እንተ ወይነክ፣ አንተ የት ነህ ብንባል ወይም አንቺ ወይት ነሽ ብንባል በዚህ መልኩ ትጠይቀናለች ማለት ነው። እኛ ስንመልስላት ደግሞ ክላሳችን ከሆነ ምን እንላለን? አነ ብልጉርን ፍቴ፣ አነ ብልጉርን ፍቴ፣ ክፍሌ ነበርኩኝ እንላለን ማለት ነው። እንዲሁም ደግሞ እቃ እያጠባችሁ ሊሆን ይችላል። አነ ጋድ ቀስል ሙአኢን፣ አነ አጋድ ቀስል ሙአኢን ትላላችሁ። እቃ እያጠብኩ ነው ማለት ነው። ወይም ደግሞ ልብስ እየተኮሳችሁ ከሆነ ልብስ እየተኮስኩ ነው ለማለት አነ እጋድ ሰዊ መላብስ፣ አነ እጋድ ከዊ መላብስ ትላላችሁ ማለት ነው። አነ እጋድ ስትሉ አሁን እየሰራችሁት ያለውን ነገር እየገለጣችሁ ነው ማለት ነው። ለምሳሌ አነ እጋድ ከዊ መላብስ ስትሉ እኔ ማለት አነ ማለት እኔ ማለት ነው። እጋድ ማለት እየሰራሁ ነው። ከዊ መላብስ ስንል ደግሞ ልብስ እየተኮስኩ ነበር። እንደዚህ እያላችሁ በዚህ ሁኔታ ጥያቄያችሁን ትመልሳላችሁ። ኩሽና እያጠባችሁ ሊሆን ይችላል። ምን ትላላችሁ? አነ አጋድ ቀስል ማጥባህ፣ አነ አጋድ ቀስል ማጥባህ፣ ኩሽናውን እያጠብኩ ነበር ትላላችሁ ማለት ነው። እንግዲህ መልሳችንን በዚህ መልኩ ከመለስን በኋላ ደግሞ ጥያቄ ይመጣል ማለት ነው። ጥያቄ ለምሳሌ ነድፊ ብንባል ነድፊ አጽጂ ማለት ነው። ነድፊ ቤት ብንባል ቤቱን አጽጂ። ከዛን ጥያቄ ነደፍቲ አጸዳችሁ ብላ ስጠይቀን እናንተ ካጸዳችሁ አይወ ነደፍት ትላላችሁ። ካላጸዳችሁት ደግሞ ለባጊ መነደፍት ወይም አልሄን እብቃ አነድፍ ትላላችሁ ማለት ነው። ማነደፍት ካላችሁ አላጸዳሁትም፣ አይዋ ነደፍት ካላችሁ ደግሞ አጽድቻዋለሁ ማለት ነው። ከዛን በሶስተኛ ደረጃ ደግሞ መስሄ እንግዲህ ወልዊ ማለት ነው። መስሄ ለብዙ ነገር ይጠቀሙታል። ለምሳሌ ሳሎን ውሉ ይሆናል፣ ኩሽና፣ ሸባክ፣ እንዲሁም መስኮት፣ እያንዳንዱ ነገር ከመጀመሪያው ጀምሬ ላስረዳችሁ። መስሄ በሚለው ዙሪያ ወልዊ በሚለው ዙሪያ ማለት ለምሳሌ መስሄ አርዝ ወይም ሴራሚክ ይሉታል። ምድሩን ውሉ ለማለት ሴራሚክ ይሉታል። በለጥ ይላሉ። እንግዲህ አረበኛ እንደየ ሀገሩ ይለያያል። እናንተ ግን አንዱን ያዙ። ለምሳሌ መስሂ በለጥ ብትባሉ ወይም መስሂ ሰራሚክ ብትባሉ ምድሩን ወልዊ እያለቻችሁ ነው ማለት ነው። እንዲሁም መስሂ ሸባክ ብትባሉ ወይም ሸባክ ለምሳሌ መስኮት ማለት ነው። መስሂ ሸባክ መስኮት ነው። መስኮቱን አጽዱ እየተባላችሁ ነው። መስኮቱን ወልዊ ወይም ምን ይሉታል አንዳንድ ሀገራት ላይ ደሬሻ። ለምሳሌ ኩዌት ላይ ደሬሻ ነው የሚሉት። መስሄ ደሬሻ ብትባሉ መስኮቱን አጽጁ ወይም መስሄ ሸባክ መስኮቱን አጽጂ እየተባላችሁ ነው ማለት ነው።
ጠረጴዛውን ወሉይ ብትባሉ መስሂ ጣውላ፣ መስሂ ጣውላ፣ ጠረጴዛውን አጽጂ እየተባላችሁ ነው ማለት ነው። እናንተ እንደዚሁ ደግሞ ዞር ብላ ስጠይቃችሁ ለምሳሌ መስህቲ ሸባክ ብትላችሁ መስኮቱን አጸዳችሁ ሆይ እያለቻችሁ ነው። እናንተ አጽድታችሁ ከሆነ አይወ መሰህት ትላላችሁ። ካላጸዳችሁ ደግሞ ለማ መሰህት ትላላችሁ ማለት ነው። ወይም አሁን ላጸዳ ነው፣ አሁን ልወለውል ነው ስትሉ ለማለት ብትፈልጉ አልህን እብቃ አመሰህ፣ አልህን እብቃ አመሰህ ትላላችሁ ማለት ነው። እሺ ቤተሰቦች በዚህ መልኩ ትመልሳላችሁ ማለት ነው ጥያቄያችሁን። በአራተኛ ደረጃ ያስኩላችሁ ጥራጊ ነው። ጥራጊ እንግዲህ በጽዳት ዙሪያ ይሄ ብዙ ነገር እንደዚሁ ያስፈልጋል። ጥራጊ ከንሲ ማለት ነው። ጥራጊ ማለት ከንሲ። ለምሳሌ እዚህ ጋር ራሱ ግቢ ጥራጊ ብትባሉ ከንሲ ሆሽ፣ ግቢ ጥራጊ ከንሲ ሆሽ። ወይም ከንሲ ሳላ ብትባሉ ሳሎኑን ጥራጊ እየተባላችሁ ነው ማለት ነው። ከንሲ ማለት እንግዲህ ከንሲ ለብዙ ነገር ይጠቀሙታል። ጠራጊ ማለት ነው እንግዲህ ከንሲ መጥባህ ሊሆን ይችላል፣ ከንሲ ሆሽ ሊሆን ይችላል። ግቢ ጥረጊ፣ ኩሽና ጥረጊ። ይሄን እናንተ ማወቅ ያለባችሁ መጀመሪያ ከንሲ የምትበላውን ነገር ካወቃችሁ፣ እችን ቃላት ካወቃችሁ ሌላው አይሸግራችሁም ማለት ነው። ለምሳሌ ከንሲ መጥባህ ብትባሉ ከንሲ ማለት ጥረጊ ነው፣ መጥባህ ደግሞ ኩሽና ነው። ከንሲ መጥባህ ከተባላችሁ ኩሽናውን ጥረጊው እየተባላችሁ ነው ማለት ነው። እንዲሁም ከንሲ ሆሽ ግቢውን ጥረጊ፣ እንደዛ ነው እላችኋለሁ ቤተሰቦቼ። ረትቢ፣ ረትቢ ደግሞ አስተካክሊ እንደማለት ነው። አስተካክሊ ለምሳሌ ሳሎን ሊሆን ይችላል፣ ሶፋ ማለት ነው። ረትቢ ሳላ ብትባሉ ወይም ረትቢ ከነባ፣ ከነባ ማለት ሶፋ ነው። ሶፋውን አስተካክሊ እንደማለት ነው። ረትቢ ጉርንፋ ብትባሉ ክፍሉን አስተካክሊ ወይም ረትቢ መጅልስ። ረትቢ የምትባለውን እንግዲህ ለብዙ ነገር ይጠቀሙታል። ወይም ረትቢ መጥባህ፣ ረትቢ መጥባህ ብትባሉ ኩሽናውን አስተካክሊ እንደማለት ነው እህቶቼ። በአምስተኛ ደረጃ ያዝኩት ቀስሊ፣ ቀስሊ ወይም ገስሊ። ያው ተመሳሳይ ነው። እናንተ አንዱን ያዙ። እጠቢ ማለት ነው። ለምሳሌ እዚህም ላይ እንዲሁ ተያይዞ እንግዲህ ከጽዳት ጋር ሲሆን ያ ሽንት ቤት ነው፣ ያ ኩሽና ነው፣ ያ መጥባህ፣ ሳሎን፣ ግቢ እንደዛ ማለት ነው። ያው የቤት ውስጥ ሰራተኛ ስንሆን እንግዲህ እነዚህ ነገሮችን ነው የምንታዘዙት። ስለዚህ እናንተም ትኩረት ማድረግ ያለባችሁ አረበኛ ለመናገር እነዚህን ቃላቶች ነው ማለት ነው። ስለዚህ ቀስሊ ስንባል ለምሳሌ በዚህ ዙሪያ ምሳሌ ስሰጣችሁ ቀስሊ ሙዓኢን እቃውን እጠቢ፣ እንዲሁም ቀስሊ ሆሽ ቅድም ያልኳቸው አሁን ከነሲ ሆሽ ነበር አይደለ? ለምሳሌ እናንተ ከነሲ ሆሽ ተበላችሁ ግቢ ብታጥቡ ችግር ይፈጠራል። ስለዚህ ከነሲና ቀስሊ የምትለዋን ካወቃችሁ ግን ቀጥታ ስትታዘዙ ምንም ሳትደናገሩ ትሄዳላችሁ ወደ ስራችሁ ማለት ነው። ስለዚህ ቅድም ያልኳችሁ ከነሲ ሆሽ ግቢውን ጥረጊ ነበር። አሁን ደግሞ ምን አልኳችሁ? ቀስሊ ሆሽ። ቀስሊ ሆሽ ስንባል ግቢውን እጠቢ እየተባል ነው ማለት ነው። ቀስሊ ሀማም ብንባል ሽንት ቤቱን እጠቢ፣ ቀስሊ ሀማም ሽንት ቤቱን እጠቢ። እንዲሁም ደግሞ ቀስሊ መጥባህ፣ ቅድም ከነሲ መጥባህ ነበር ያልኳችሁ። አሁን ደግሞ ቀስሊ መጥባህ፣ ይህ ማለት ኩሽናውን እጠቢ እንደማለት ነው። ቀስሊ ሳህን፣ ሳህኖችን እጠቢ። ቀስሊ መላብስ፣ ልብስ እጠቢ እንባላለን ማለት ነው። እናንተ ደግሞ እንደዚህ ታዘዛችሁ ለመመለስ ቀሰልቲ ብላችሁ ስትጠየቁ ብላ ስጠይቃችሁ እናንተ አይዋ፣ ለምሳሌ ቀሰልቲ መላብስ እናንተ ሰርታችሁ ከሆነ አይዋ ቀሰልቱ ትላላችሁ። በዚህ መሰረት ሌላውንም ቀሰልቲዎች ብላ ብጠይቃችሁ ግቢውን አጠብሽ ወይ ብላ ብጠይቃችሁ እናንተ ከጠባችሁ አይዋ ቀሰልት ትላላችሁ ማለት ነው። ወደ ሁለተኛ ደግሞ ይዤላችሁ የመጣሁት እንግዲህ በምግብ ዙሪያ ነው። ምግብ ስንሰራ እንግዲህ መጀመሪያ ምን እንባላለን? ዛሬ ለምሳሌ እናንተ ዶሮ ልትሰሩ ከሆነ ቤታችሁ እንግዲህ ጠለኤ ድጃጅ ምን ተላጃ ትባላላችሁ። ጠለኤ ድጃጅ ምን ተላጃ፣ ከፍሬጅ ውስጥ ዶሮ አውጪ እንደማለት ነው። ሁለተኛ ስጋ ሊሆን ይችላል ዛሬ የምትሰሩት እንግዲህ ማዳማችሁ የምትሰራው ማለት ነው። ምን ትላለች? ስጋ ደግሞ ለሐም ነው። ስለዚህ ጠለኤ ለሐም ምን
ተላጃ ብትባሉ ወይም ምን ፍሬዘር ብትባሉ ከፍሪጅ ውስጥ ስጋ አውጪ እየተባላችሁ ነው ማለት ነው። እንዲሁም ደግሞ አሳ ከሆነ አሳ ሰመክ ነው። ጠልኢ አሳ ያኔ ይቅርታ ጠልኢ ሰማኪ ብትባሉ ከፍሪጅ ውስጥ ሰማች አውጪ ነው ማለት ነው። ስለዚህ በዚህ ሁኔታ እሺ ብላችሁ ስራችሁን ትሰራላችሁ ማለት ነው። እንዲሁም ደግሞ አሁን እዚህ ጋር ይሄን ካወጣን በኋላ ደግሞ ሌላ ምን ትእዛዝ አለ? ግስ የሚባል ክተፊ የሚያስፈልጉ ነገሮቻቸው ለምሳሌ ቲማቲም በድንች ሊሆን ይችላል። እንዲሁም ቱም፣ ነጭ ሽንኩርት እነዚህ ነገሮችን ደግሞ እነግራችኋለሁ። ለምሳሌ ገጠይ በሳል ሸራይህ ብትባሉ ሽንኩርቱን በረጅሙ ክተፊ ማለት ነው። እንዲሁም ደግሞ ገጣይ በሰል ሰቂር። እንግዲህ እዚህ ጋር አስተውሉ። ሸራይህ ማለት በረጃጅሙ ነው። ሰቂር ደግሞ ትንሽ 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 አድርጋችሁ በትንሹ ትሸክፋላችሁ ማለት ነው። የሳይዙ አለ አይደለ? እነሱ የሚፈልጉት ነገር አለ። በዛ በተባላችሁት ነገር እናንተ ትሰራላችሁ ማለት ነው። ለምሳሌ እጥሂኔ ጡማጥ ብትላችሁ ወይም ሰው ሀላጣ ይሉታል። አንዳንዴ መኪና ሀላጣ ይሉታል። በሜሽን ቲማቲም እንፈጭለ ያንን ጥሂኔ ብትባሉ ቲማቲሙን ፍጪ፣ ጥሂኔ ጡማጥስ ብትባሉ ቲማቲሙን ፍጪ እየተባላችሁ ነው። እንዲሁም ድግሊቱም ብትባሉ ነጭ ሽንኩርት አድቂልኝ ወይም ወቀጪ እየተባላችሁ ነው ማለት ነው። ያው ድቂ ማለት ወቀጭ እንደማለት ነው፣ ወይም አድቂ እንደማለት እንደዛ ማለት ነው። እሺ እንግዲህ ትምህርቱ ግልጽ እየሆነላችሁ ይመስለኛል። በዚህ መልኩ እንግዲህ ከሰራችሁ የታዘዛችሁትን እንትን ካላችሁ በኋላ ከዛ ምግቡን ለመስራት ደግሞ ጠለኤ ዘይት ትባላላችሁ። ጠለኤ ዘይት እንግዲህ አምጪ ዘይት አውጪ እየተባላችሁ ነው። ዘይት ነው፣ ጠለኤ አውጪ ነው። ስለዚህ ጠለኤ ዘይት ብትባሉ ወይም ጅቢ ዘይት ብትባሉ ዘይት አምጪ እየተባላችሁ ነው። ከዛ ሀጢ ሾይ ዘይት ከተባላችሁ በትንሹ አድርጉ ማለት ነው። ትንሽ አድርጊ ወይም ሀጢ ሾይ ከቲር ከተባላችሁ ሀጢ ዚዲ ሾየ ብትባሉ ጨምሪ ወይም በዛ አድርጊ እየተባላችሁ ነው ማለት ነው። በዚህ ሁኔታ እንትን ካላችሁ በኋላ ከዛ ወደ እሳቱ ስንሄድ ደግሞ ወለኢና ከተባላችሁ ወለኢና እሳቱን ለኩሺ ወይም ሽቢናር ይላሉ አንዳንድ ቦታ። ያው ተመሳሳይ ነው። ወለኢ ወይም ሽቢ ተመሳሳይ ነው። ከዛን ገስሬናር ብትባሉ ደግሞ እሳቱን ቀንሺ፣ ገስሬናር እሳቱን ቀንሺ ትባላላችሁ ማለት ነው። ሰክሬናር ከተባላችሁ ደግሞ እሳቱን ዝጊው እየተባላችሁ ነው ቤተሰብ። ለምሳሌ ቁርስ ላይ ደግሞ ያለፍኩን ነገር ቁርስ ላይ እንቁላል ፈልገው ሊሆን ይችላል። ሰው ሊበርጥ ከተባላችሁ በየርጥ ለምሳሌ ሰው በየርጥ ብትባሉ ወዲያውም ፍጡር ሰው ሊኔ በየርጥ ብትባሉ ዛሬ ቁርሴን እንቁላል ስሪልኝ እንደማለት ነው። በየርጥ ማለት እንቁላል ነው። እንደዚህ እያደረጋችሁ ትእዛዛችሁን ምንም ሳይደነጋገራችሁ ትጨርሳላችሁ ማለት ነው። ምግባችሁ ከበሰለ በኋላ ደግሞ እናንተ ምን ትላላችሁ? ሀላስ ወም እስተወ፣ ሀላስ እክል ወይም እክል እስተወ ትላላችሁ ማለት ነው። እስተወ ማለት በሰለ። ከዛ ቀጢ ይሏችኋል። ከበሰለ ቀጢ ቀጢ ማለት ክዳኝ፣ ቀጣ ደግሞ ክዳን ማለት ነው። ገብቷችኋል? እንደዛ እያደረጋችሁ የታዘዛችሁትን ትፈጽማላችሁ ውድ ቤተሰቦቼ። ከዛ በኋላ ደግሞ ምግባችን አሁን እንግዲህ በሰለ ጨረስ አይደለ? ጀህዚ ትባላላችሁ፣ ጀህዚ ክል ትባላላችሁ። ጀህዚ ማለት ምግቡን አዘጋጂ። አሁን አልህን ንብቃ ተቀዳ ይላሉ። አሁን ልንበላ ነው ምግቡን አዘጋጂ ብሏችሁ አልህን ንብቃ ነተቀዳ ጀህዚ አከል ይላሉ ማለት ነው። ስለዚህ እናንተ ሱፍራችሁን ወደ ጣውላችሁ አድርጋችሁ ትጀህዛላችሁ። በልተው ካበቁ ደግሞ ሀላስና እከል ሽሊ እክል ይሏችኋል። ያንን ተአሊ ሽሊ እክል ብትባሉ ነይና ምግቡን አንሺ። ወደ ተጠየቁት ጥያቄ ደግሞ ስመልስላችሁ ቆሻሻ ምንድን ነው? ቆሻሻ ምንድን ነው ላላችሁኝ፣ ቆሻሻ ማለት በአረበኛ ዙባላ ነው። ዙባላ ማለት ነው። ዙባላ ወይም ወስሃን ይላሉ። ለምሳሌ ወስሃንና ዙባላ ተመሳሳይ ነው። ወሳ ብትልሽ ይሄ ቆሻሻል እያለች ነው። ለምሳሌ ሀደ ጣውላ ወሳ ብትባይ ጣውላው ቆሻሻ ነው፣ ያኔ ቆሻሻ አለበት አዝ እያለችሽ ነው። ግን ደግሞ ለምሳሌ ጣል ዙባላ በራ ብትባይ ደግሞ ዙባላ ማለት ቆሻሻ የሚጠራቀመው ነው። ያንን
ያ ስሙ ዙባላ ይባላል ማለት ነው። እሺ እህቶቼ፣ እንዲሁም ደግሞ ጣልኩት ለማለት ምንድን ነው ብላችሁኛል። ጣልኩት እርሜቶ ወይም ገጠይቶ ያኔ ይለያያል፣ እንደየሀገሩ ይለያያል። ግን እርሜቶ ካላችሁ ያው ጣልኩት ነው። ገጠይት ማለትም ያው እንደዛው ጣልኩት ነው እላችኋለሁኝ። በዛሬ ትምህርት እንግዲህ ነበር ይዤላችሁ የመጣሁት። ጥያቄም ስለምትጠይቁኝ ስለምታበረታቱኝ በጣም አመሰግናችኋለሁ። አሁንም እገዛችሁ አይለየኝ። እኛ የማዳም ቅመሞች እንተባበር፣ እንተጋገዝ። ለምን እስከ መቼ በስደት እህቶቼ? የእውነት ነው የምላችሁ። እኛ ከተጋገዝ እንኳን ለራሳችን ለሰውም እንተርፋለን። ስለዚህ እኛ ስደተኞች እንተባበር፣ እንተጋገዝ እላችኋለሁኝ እና ይዟችሁ ጠንክሩ። አረበኛ ቋንቋ በሂደት ይለመዳል፣ ቀላል ነው። እኛም ሁሉም ኢትዮጵያ አውቀን አይደለም እዚህ የመጣ ነው። እዚህም ከመጣም በኋላ ነው እናያወቅ ነው። ግን ብዙ ነገሮች ብዙ መስዋዕት ይገጥማሉ በአረበኛ ቋንቋ ዙሪያ ማለት ነው። ግን ይታለፋል። ትዕግስት አድርጉ። ያኔ ለማወቅ ሞክሩ እና አይዟችሁ እላችኋለሁ እህቶቼ። ሰላማችሁ ይብዛ ይበልኝ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። እወዳችኋለሁ።